ባለፉት 60 ዓመታት በኢትዮጵያ የጥበብ ሰማይ ላይ ነግሶ የትውልድ ተምሳሌት ሆኖ የኢትዮጵያ ሙዚቃን ወደ ላቀ ደረጃ በማሻገር ረገድ ወሳኝ ድርሻ ከተጫወቱ ድንቅና አንጋፋ የጥበብ ባለሙያዎች አንዱ የሆነው ታላቁ አርቲስት የክብር ዶክተር አሊ ቢራ ከአባቱ አቶ መሐመድ ሙሳና ከናቱ ወይዘሮ ፋጡማ አሊ በ1940 ዓመተ ምህረት በድሬዳዋ ከተማ ገንደ ቆሬ ሰፈር ተወለደ። የልጅነት መጠሪያ ስሙ አሊ መሐመድ ሙሳ የሆነውና አሊ ቢራ በሚል የጥበብ ስሙ የሚታወቀውና በቅርብ ወዳጆቹ አዴሮ አጎት በሚል የፍቅርና የክብር ስም የሚጠራው ይህ የጥበብ ሰው በህፃንነቱ የአርበኛና የቁርአን ትምህርት ሲማር ቆይቶ እስከ 5ኛ ክፍል መዳረሻ በሚባል ትምህርት ቤት መደበኛ ትምህርቱን ተከታተለ። ከዚያም ልዑል መኮንን ትምህርት ቤት በሚባለው ትምህርት ቤት ትምህርቱን የቀጠለ ሲሆን ወደ አዲስ አበባ ከመጣ በኋላ በካቴድራል ትምህርት ቤት ትምህርቱን ተከታትሏል። ከሀገር ውጭም አሜሪካ ካሊፎርኒያ ሳንታ ሞኒካ ኮሌጅ የሙዚቃ ትምህርት በመከታተል የጥበብ ዕውቀትና ክህሎቱን አሳድጎ በላቀ የሙያ ብቃት ህዝብን በማገልገል ያለውን ፍላጎት በተግባር አረጋግጧል። አርቲስት አሊ ቢራ አባት ልጃቸው አድጎ መካኒክ እንዲሆንላቸው ይመኙ ነበር። ቢሆንም አርቲስት አሊ ቢራ በልጅነት ዝንባሌው ስፖርትና ሙዚቃን መውደዱ ሲኒማ መመልከትን ማዘውተር ነበር። በልጅነት ያደረበትን የሙዚቃ ፍላጎት ለማርካት የህይወት ጥሪው የነበረውን ትክክለኛ ጉዞ ለመጀመር በ1954 ዓመተ ምህረት በድሬዳዋ ከተማ የኦሮሞ ባህልና ጥበብ ማሳደግን ዓላማ አድርጎ አፍረን ቀሎ ባንድ የሚባለውን ኡርጂ በከልቻ ባንድ መቋቋም ወጣቱ አሊ ልዩ አጋጣሚ ፈጠረለት። በወቅቱ የኡርጂ በከልቻ ባንድ አንጋፋ ሙዚቀኞችን ይዞ በስሩ ህሪያ ጃለላ የተባለ የታዳጊ አርቲስቶች የሙዚቃ ቡድን ስለነበረው ወጣቱ አሊ መሐመድ ሙሳም ህሪያ ጃለላ የፍቅር ጓደኞች ባንድ አባል በመሆን የህይወት ጥሪ ወደ ነበረውና መላ እድሜው ወደ አሳለፈበት የሙዚቃ እንቅስቃሴ ውስጥ መሳተፍ ጀመረ። በ13 ዓመቱ በድምፃዊነት ስራውን እንደጀመረ የዋናው የአፍረን ቀሎ የሙዚቃ ቡድን ማለትም ኡርጂ በከልቻ ባንድ ባዘጋጀው የአንድ የባህል ዝግጅት ላይ የመጀመሪያ ዘፈኑን ለህዝብ በማቅረብ የድምጽና ያዘፋፈን ልዩ ብቃቱን በአደባባይ ያስመሰከረ። የብራና ወቅት መጣ አበባው አወደ የሚል ጥሬ ትርጉም ያለው ይህ የአርቲስት አሊ ቢራ የመጀመሪያው ዘፈን በርግጥም በኦሮሞ የዘመናዊ ሙዚቃ ታሪክ ውስጥ አዲስ ምዕራፍ መክፈቱንና ለአፋን ኦሮሞ ዘመናዊ ሙዚቃ ብሩህ ዘመን እየመጣ መሆኑን ያበሰረ እንዲሁም በኦሮሞና በኢትዮጵያ የሙዚቃ እድገት ውስጥ ልዩ ታሪክ የሚሰራ ታላቅ የሙዚቃ ንጉስ መወለዱን ያበሰረ ልዩ ዘፈን ሆኖ በታሪክ ተመዘገበ። አሊ መሐመድ ሙሳም አሊ ቢራ በተባለው የጥበብ ንግስና ስሙ መጠራት ጀመረ። አንጋፋነቱንም ከታላላቆች ተረክቦ በጥበብ አድማስ ላይ በልጅነቱ እንደነገሰ እንደተወደደና እንደተከበረ ሙሉ እድሜው የኢትዮጵያና የአፍሪካ ምርጥ የጥበብ ሰው በመሆን አገለገለ። ይህ ባለብዙ ተስጦ የጥበብ ሰው ከሂሪያ ጃለላ ባንድ ወደ ዋናው የአፍረን ቀሎ የሙዚቃ ቡድን ማለትም ወደ ኡርጂ በከልቻ ባንድ አድጎ ከታላላቆቹ የሙዚቃ ባለሙያዎች ከነ የክብር ዶክተር አሊ ሽቦና ጓደኞቹ ጎን ተሰልፎ በየመድረኩ ቀርቦ በመስፈን በድምፃዊነት ህዝብ ማገልገሉን ቀጠለ። በግል ጥረቱ ሊድና ቤዝ ጊታር፣ ፒያኖ፣ ኦርጋን፣ አኮርዲዮ እና የመሳሰሉትን የሙዚቃ መሳሪያዎች የመማር የራሱን ዜማዎች እየደረሰ መስፈንና ጓደኞቹንም በሙዚቃ በማጀብ ድንቅ አርቲስት ሆኖ ቀጠለ። በዚህም የአፋን ኦሮሞ ዘመናዊ ሙዚቃ ታሪክን ቀየረ። የኦሮሞ ዘመናዊ ሙዚቃ መሰረትን ጥሎ ገንብቶና አሳድጎ ለታላቅ ደረጃ በማብቃት የዘመናዊ የኦሮሞ የመላ የኢትዮጵያ የጥበብ መሐንዲስ ለመሆን በቃ። የሙዚቃ ንግስናን በላቀ ደረጃ አረጋገጠ። የድሬዳዋ ከተማም የኦሮሞ የዘመናዊ ሙዚቃ ማዕከል ሆነች። የክብር ዶክተር አሊ ቢራ ከጓደኞቹ ጋር በየአካባቢው የዞረ የሙዚቃ ስራዎችን በማቅረብ በአጭር ጊዜ እጅግ ታዋቂና ተወዳጅ አርቲስት ሆኖ ያገለገለ አመታትን አስቆጠረ። ከዚህ በኋላ በኦሮሞ ሙዚቃ ታሪክ የመጀመሪያ የሆነውን የሙዚቃ ትርኢት በውጭ ሀገር ማለትም በጅቡቲ ለማቅረብ
ለኡርጂ በከልቻ ባንድ በመጣው ግብዣ መሰረት ከጓደኞቹ ጋር ወደ ጅቡቲ ያደረገው ጉዞ ለእርሱም ለጓደኞቹም ከባድ ችግርን ያስከተለ። ጅቡቲ ሄደው ሙዚቃ ለመጫወት ፈቃድ ጠይቀው በመከልከላቸው ያለ መንግስት ፈቃድ ወደ ጅቡቲ ጉዞ አደረጉ። ምንም እንኳን ከህዝብ ጋር ተገናኝተው የሙዚቃ ስራዎችን ማቅረብ የቻለበት አጋጣሚ ቢሆንም አርቲስት አሊ ቢራ ከጅቡቲ ድንበር ለአንድ ወር ታሰረ።